ታጋዮች አይደለንም። በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶችም በጋራ ሆነን ያቋቋም ነውና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው። የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው። መደበኛ የጸጥታ ስራ ነው ያለው። ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለ2 አመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻው ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው 2 አመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች ያ ህግ አክብረን ነው እየሄድን ያለ ነው። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ። ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃል። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጥር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም። እኔም ተገቢም አይደለም። አናረቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 አመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል በቅርብ ከድሮ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የ3 አመት ማለት ያለፈው 4 አመትም በትግራይ ውስጥ ነው ያሉት። ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ድሮም በመከላከያ ያለውም ይታወቃል። አሁን እንደዛ አይነት ሰው አይደለም። ህገወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምም በነበርኩበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይሄ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት የለኝም። ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው። ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ። የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። ይሄ ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው።
በግልጽ ሆነ በተለያየ መድረክም ገልጫለሁ። የትግራይ ህዝብና የትግራይ የጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌዴራላዊ ህገ መንግስት መሰረት አንድ ክልል ማግኘት የሚገባውን ህገ መንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሴሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ ድህንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው። እኛ ይሄ ነው አጀንዳችን። ከዚህ ውጭ ለምንድን ነው እኛ ከኤርትራ ጋር ሆነን ኢትዮጵያ መውጋት፣ እንደገና ከኢትዮጵያ ጋር ሆነን እንደዚህ አይነት የሚባል አጀንዳ ትግራይ ውስጥም የለም፣ አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ እንወጣ የሚፈልጉ የተለያዩ የጊዜያዊ መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። ያ አይነት ኢንተረስት ያለው ኃይል ማለት ነው። በዚህ ካሊ አሁን ገለብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል፣ ግን ያ አይነት ኢንተረስት ያለው ኃይል ነው ወደ እንደዚህ አይነት ነገር እያስገባን ያለ። ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለም። እውነት ልንገርህ፣ የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ህዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተገፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለ። ብዙ ነገር ነው በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጥሩ አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት ጉዳይ ፖለቲካል እኮ ነው፣ ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን፣ በቃ ምንም እንትን የለውም፣ ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው 4 አመቱ ማለት ነው በዚህ ካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 አመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ሲሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄው ይመለስ፣ የሀገሪቱ በህገ መንግስት መሰረት ይተዳደር፣ ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል፣ ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት ወደ እንደዚህ አይነት ነገር እየገባ ያለ በዚህ ካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። በዚህ ካሊ እዚህ ትግራይ ተወልደን ያደግን ነን። ኢትዮጵያን በአግባቡ የምናውቅ ለኢትዮጵያ የሚያገለግልን ሰዎች ነን።
እውነተኛ ሀገራውም ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናል እኔም እዛ ውስጥ ነው ያለሁት። ስለዚህ ይሄ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም የተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱትና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ ጋር የሆነ ችግር አለ ቢባል እኔ የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በኔ ጋር ቢኖርም ፕሮብሌም የለውም፣ ችግር አይሆንም። ትልቁ ችግር የሚሆነው የህዝቡ ጥያቄ በአግባቡ አለመመለሱ ነው። ብዙም አልጨነቅበትም ለግሌ። ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በ17 ዓመት የነበረ ግልም በአጋጣሚ የቀረነን፣ በኢትዮ ኤርትራ ጦርነትም የተካፈልነን፣ በዛም ጊዜም የቀረነን፣ የአሁኑ የ2 ዓመት ጦርነትም ልንሰዋበት የምንችል እድል በጣም ሰፊ ነበር። አጋጣሚ ነው የወጣ ነው። ስለዚህ የግላችን ጉዳይ አይደለም። የህዝቡ ጥያቄ በአግባቡ ሳይመለስ ወደ እንደዚህ አይነት ትርምስ እንዲገባ ዳግም መጋበዝ ግን ጥሩ አይደለም። ለፌዴራል መንግስትም አይጠቅመውም፣ ለትግራይ ህዝብም አይጠቅምም፣ ለአካባቢውም አይጠቅምም። ወደ እውነተኛ መፍትሄ ብንገባ ነው የሚሻለው የሚል እምነት ነው ያለኝ። እንደዛ አይነት አቋም ነው ያለኝ። እኔ በግል ብትጠይቀኝ ግን ለማንም ስለኔ በዝርዝር የሚያውቁት መከላከያም ያለሁት ድሮም በትጥቅ ትግል በቢዝነስ ዓለምም 7-8 ዓመት ቆይቻለሁ። አሁንም በዚህ በትግራይ ያለፈው 3-4 ዓመት ብትጠይቅ የህዝቡ ባህል፣ ታሪክ፣ ማንነት ማቅ ነኝ። ያና ክብሬ የሚሄድ ነኝ። ስራ የምሰራ ነኝ። አላስፈላጊ ነገር የማድረግ ሰውም አይደለሁም እና ዝም ብሎ ውሸት የሆነ ፕሮፓጋንዳ ነው። ባክህ ፕሪቶሪያ ውል አለ። ስለዚህ ውሉ እንዲፈጸም ነው አሁንም ጥረት እያደረግን ያለን። ፌዴራል መንግስት ፍጹም ተባባሪ አይደለም ለን ሙሉ በሙሉ ወደ ድምዳሜ አልደረስንም። የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም፣ በፓርቲውም፣ በሰራዊቱም በሁሉም ነው እየቀረበ ነው። ስለዚህ እንየው እዛው ያለው ነገር አልተቻለም ብለን ከምንዘጋ እስካሁን ያለው ጊዜ ብቁ ምክንያት አለው ብዬ አላምንም። ምክንያቱም 3 ነገር ነው። ተፈናቃይ መመለስ ብቻ አይደለም። እዛ ያለው ህዝብም እኮ የትግራይ ህዝብ አካል ነው። ያ ህዝብ ምዕራብ ያለ፣ ጸለምት ያለ፣ ራያ ያለ ህዝብ ራሱ ነፃ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው፣ ራሳቸው በራሳቸው ማስተዳደር ያለባቸው። ስለዛ ጉዳይ ላይ ሌላ ጊዜ በስፋት መነጋገር ይቻላል። እንቅፋቶች አሉ። ፌዴራል መንግስትም በውሉ መሰረት በአግባቡ እየፈጸመ ነው የሚል እምነት የለኝም። እኛም የራሳችን የውስጣችን ፖለቲካዊ ፕሮብሌም ስላለ በአግባቡ ጥያቄያችንን ከፌዴራል መንግስት ጋር በመሆን መስራት ነበረብን። እኛ የራሳችንን ፕሮብሌም አለን። የገለ ለማለቱ ገና ጊዜው አልደረሰም። በደንብ ክሊር ማድረግ አለብን። የራሳችን ፕሮብሌም አለን እኛ በጻጾሙ ላይ። ስለዚህ ፌዴራል መንግስት ፍጹም ያረገውም ካሁን በኋላ ብለን ከፕሪቶሪያ ውል ውጭ ጉዳይ ማየት የለብንም። አሁንም በትግል ላይ ነው ያለ ነው እና እስክንየው የሚል እምነት ነው ያለኝ። እስካሁን አለመፈጸሙ ግን ያው አሁን ላለው ፖለቲካዊ ፕሮብሌም በትግራይ ውስጥ የራሱ አስተዋጽኦ አለው። በመጨረሻ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልከው ወታደራዊ ኮማንዳንት ነበርኩ ካልኮኮ ብዙዎቹ አሁን ያሉ ጀነራሎችም ኮሎኔሎችም እኔ ነበርኩ ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚካልም እኮ የመጀመሪያና ሁለተኛ ዲግሪ ያለኝ ሰው ነኝ። ሚሊተሪ ደግሞ ያውም በትሬኒንግ በዛን ጊዜ አመራሮች የነበሩ ሁሉም ሰው ብትጠይቃቸው ያውቃሉ። በቲፒኤልኤፍም ድሮ በረሃ ያለንም አሁንም እዛ መከላከያ ያለውም ከገለበልጣሎ አልልህም።